ባለመግባባት የተቋጨው የሂሩት ጀንበሩና የአክሊሉ ስዩም ጣፋጭ የፍቅር ህይወት በአክሊሉ ስዩም በኩል የትዝታና የናፍቆት ሙዚቃዎችን ወለደ። ጠይ ማሳ መሳይ የውብ ዳሩ ቤቷ ጎንደር ደንቢያ መስኩ ጣና ዳር ነው ቤቷ። ጠይ ማሳ መሳይ የውብ ዳሩ ቤቷ ጎንደር ደንቢያ መስኩ ጣና ዳር ነው ቤቷ። ወርቅ ዓለም የኔነሽ ስል ኑሬ አስታውሽኝ ህይወቴ ትዳሬ። ወርቅ ዓለም የኔነሽ ስል ኑሬ አስታውሽኝ ህይወቴ ትዳሬ ዓለምዬ ፍቅሬ። ሳልሰናበትሽ ደህና ሁኝ ሳልልሽ ተኝተሽ በሆዴ እንደው ታሰኝኛለሽ። የጥንቱን አስታውሶ ያለፈን ሁኔታ ይሸበራል ሆዴ ማታ ማታ። ልቤ የፈለገሽ በትዝታው ሞገድ በሐሳብ ጎዳና እንደው መንጎድ ከጎንደር ከተማ አስፈልጌሽ ነበር። መቀሌ እንዳ ኢየሱስ ሰው ልኬብሽ ነበር። አስመራ አባሻወል ሰው ልኬብሽ ነበር። ብታውቂው ናፍቆቴን የመውደዴን ነገር ያጥንቱን አስታውሶ ያለፈን ሁኔታ ይሸበራል ሆዴ ማታ የማታ የእውነተኛ ቀኑ መለየት ሲመጣ ምን ይበጀኝ እኔ ሐዘኔ ቅጣጣ። ወዳለው መንገዱ ጎንደር። የአክሊሉ ስዩም ሙዚቃዎች ሐዘን፣ ትካዜ፣ ብሶት፣ ማጣትና መብሰልሰል ለምን በዛባቸው ብለን ስንጠይቅ ጓደኞቹና የሙያ አጋሮቹ እንዲህ ይላሉ። ግን በመሃሉ እዚህ ወደዛ እንዲሄድ ግፊት የሚያደርጉ ነገሮች ነበሩ። አንድ ትንሽ ከባለቤቱ ጋር ያለ መጣጣም ሁኔታ ተፈጥሯል። እቺን እንደ ስበብ አድርጎ ጥያቄ አቀረበ ለመስሪያ ቤት። እኔ ወደ አስመራ ሄጄ መስራት ፈልጋለሁ ፈቀድልኝ ብሎ ጥያቄ አቀረበ። ድጋፍ አገኘ። ምክንያቱም እዚህ ትንሽ ያልተመቸው ነገር ስለነበረ ድጋፍ አገኘ። ያ ድጋፍ ተሰጥቶት ወደ ኤርትራ ሄደ። በ1974 ዓመተ ምህረት ከግማሽ ዓመት በኋላ ይመስለኛል ወደዛ ሄደ። ከዛ በኋላ ያው በኤርትራ ቆይተው የተመኘውን የሙዚቃ እርካታ ለማግኘት ያው ወደ ማሳተም ደረጃ የደረሰው ከዛ እያለ ነው። እነዚህ ሙዚቃዎቹን አሁን ዛሬ የሚደመጡ ያሉ ሙዚቃዎችን እዛ እያለ ነው ያሳተማቸው በአብዛኛዎች። የጸቡ ሁኔታ እንግዲህ እዛው ጎንደር ይመስለኛል። ወደኛም ሲመጣ ደስተኛ እንዳልነበረ ነው በትዳሩ ዙሪያ ጎንደር። ምክንያቱም የልጆቹ እናት ነች። ሂሩት እንደምታውቃት በጣም ቆንጆ ልጅ ነች። በዛ ጉዳይ ይመስለኛል የመጣውና ከመጣም በኋላ ትንሽ ቆይታ ወይ የተወለደ ሰው ነው መጣ እኛ ጋር ትንሽ ቀን ቆይታ ሄዳለች። እኛም መስተንግዶ አድርገን ብዙ ነገር አድርገን አክሊሉ ከባለቤቱ ጋር ሲቆይ ያው ቅድም እሱ እንዳለው ሰላምና ፍቅር ነው ቆይተዋል። እኛም በቅርብ ርቀት አብረን አብረን እንበላን ጠጣ ነበር። በኋላ ላይ ያው ትንሽ አለመግባባት ሲፈጠር እሱም ወደዛ ሄደ። እዛ ሄዶ አንዳንድ ትዝታዊና እሷን የሚያወሳበተኝ አንዳንድ ዘፈኖች ማውጣት ሲጀምር እሷም ያው እንደገና ወልደዋል። በነገራችን ላይ ሁለት ልጆች ወልደዋል። መቼም የወለደ ሰው አይጨካከንም። እንደገና እሷም ወደ እሱ ሄደ። ሄዳ የተወሰነ ጊዜ ቆይታ መጣች። እዛ በኋላ መልሰው አቋርጠው ነው መሰለኝ እሱ ሚስት አገባ የሚባል ወሬ ሰማል እና እንግዲህ ከዛ በኋላ የራሱን ህይወት እንትን አድርጓን ሌላ ህይወት መስርቷን ከሌላ ሴት ጋር ትዳር መስርቷን ልጅም ወላልዷን። እዛ በኋላ ያው ጎንደር ሲመጣ እንገናኛለን። አብሮ አደጎች ነን፣ የስራ ባልደረቦችም ስለነበርን የሀሳብ ልውውጥ እናደርጋለን። በስራ ሁኔታም ያለንን ሁሉ እንለዋወጣለን። እንዲሁ እያለ ቆይተን እስከ መጨረሻ እስከ ሞቶ አፋፍ ድረስ አልተለያየንም። ከእስራኤል ቢሄድም ያው እየመጣም እየሄድም። በትዳሩ በኩል አንድ የምናውቀው ጉዳይ አለ።
ከልጆቹ እናት ጋራ ብዙም እንትን አልነበራቸውም እና እርግጥ እሷም አሁን ሂሩት መታ እኛ ጋር አስመራም እኛ ጋር ቆይታ ሄዳለች። ግን ከዛ ከጎንደር ወደኛ ሲመጣ የሆነች አነስተኛ የሆነ አለመግባባት እንደነበረ ነግሮናል። አሁን የመጀመሪያ ክሩ ላይ ደራሲው ሌላ ነው፣ ዜማና ግጥም አጋጣሚ ሆኖ የመጀመሪያው ክሩ አሁን ጣና ዳር ከዛ ውስጥ ያሉት ዘፈኖች በሙሉ 10ሩም ዜማዎች አክሊሉ ለዚህ ጉዳይ ብሎ ለቤተሰብ ለትዳሩ ጉዳይ የተሰራ ጉዳይ አይደለም። እሱም አይደለም የሰራው ሌላ አካል ነው ዜማና ግጥሙን ያመጣው። ጸይም አሳበዛ ውስጥ ያሉት በሙሉ እኔ እስከማውቀው ድረስ ከትዳሩ ጋር የተገናኙ አይመስሉኝም። ግን እኛ ጋር ያለ ከነዚህ ካሴቶቹ ውጭ ያሉ ዘፈኖች አሉ ያልተሰሙ ብዙ ጊዜ መድረክ ላይ ተሰርተው የቀሩ። አሁን ሳስበው ግን በዚሁ ጉዳይ የሚያጠነጥኑ ናቸው፣ በትዳሩ ላይ የሚያጠነጥኑ ናቸው እና በዚህ በትዳር ጉዳይ እሱ እድለኛ አይደለም። ከዛም በኋላ ሁለተኛ ላይም እንደዚሁ ችግር አጋጥሞት ነበረ። አይሆፕ እንግዲህ በዚህ ጉዳይ ላይ ነው እሱ እነዛን ዘፈኖች ይዘፍን የነበረው ማለት ይቻላል። እና አሁን የዘፈንኩት ለዚህ ነው አይለንም እሱ። ግን እኛ በሀሳብ ደረጃ ግን እናውቀዋለን እንደዛ ስለሆነ አሁን በተለይ ወደ እስራኤል ከሄደ በኋላ የሚወጡ ዘፈኖች ሞር ይሄን ነገር ያጎሉታል፣ በጣም ያጎሉታል። እና ያችን ሁለተኛ ሚስቱንም ይዞ የሄደው እዛው ነበርና ከሷ ጋርም በኋላ ተለያይቷል። እንዴት እንደተለያዩ ምክንያቱም ባላቅም እና የትዳር ህይወቱ ትንሽ ምስቅልቅል ያለ ጉዳይ ስለሆነ አክሊሉ እነዚህን ዘፈኖች ይዘፍናቸዋል ብዬ አስባለሁ። ግን የዘፈንኩት ለዚህ ነው አይለኝም። እንደዛ ነገሮች ናቸው። በኋላ በሙሉ ዜማዎቹ ገቡ ወደዚህ ጉዳይ ላይ እንደው ዝም ብለው ሁሉም ስታያቸው የሚያሳዝኑ ምኑ ወደዚህ ጉዳይ ስለገቡ አይሆፕ እንግዲህ ይሆናል ብዬ ገምታለሁ በግምት ደረጃ። የመጀመሪያው ግን ይሄ ስሩልኝ ብሎ በዛ ጉዳይ ላይ የሰራው ጉዳይ ላይ ይሄን በእርግጠኝነት እናገራለሁ። ግን ከካሴቱ በፊት እንዳልኩ መድረክ ላይና ከዛ በኋላ እስራኤል ሀገር ሄዶ የዘፈናቸው ዘፈኖች እንደዚህ ይሄን ይመስላሉ ብዬ ገምታለሁ። ምክንያቱም ከልጆቹ እናት ጋር ነው የተቀያየመው። እንደዛ አይሆንም ብሎ መገመት አይቻልም እና ያ ይመስለኛል። እንግዲህ በመሰረቱ የአክሊሉ ስዩም ዘፈኖች በብዛት ወደ ትዝታ የሚሄዱ ናቸው። አንተም ሳትፈልግ ወደዛ አለምትገና አልቃሻ የሚሉትም ከበርቻቻ አይደለም። የሱ ዘፈኖች ቁም ነገር ያላቸው ነጥብ ያላቸው ዘፈን የሚዘፍን ነውና አልቃሻ የሚሉታይ ሰዎች የሰው አመለካከቱ የተለያየ ነው። አክሊሉ ግን ቁም ነገር ያለው የራሱ ብቻ ሳይሆን በኔም ላይ በሌላውም ላይ ያለው ለውስጡም ሶት የሚያወጣ ነው። ግጥሞቹ በአጠቃላይ ማለት ነው እና ወደ ትዝታ የሚሄዱ ናቸው። እንትኖቹም ቀስ ያሉ ልስልስ ያሉ ናቸው። እኔ ሳዳምጣቸው ሙዚቃዎችን ሲጫወትም የነበረ በአብዛኛው ደግሞ አስመራ ከሄደ ነው በብዛት እነዚህን ዘፈኖች የዘፈናቸው። ከኦርጋኒስቱ ጋር ተግባብቶ ምን ብሎ የዘፈናቸው ቀስቃሽ ናቸው፣ ትዝታ ሰጪ ናቸው። ወደ ኋላ ተመልሰ እንድታስብ የኋላን ወደፊት አመጣህ እንድታውቀውና ያን ያሳለፍከውን ጊዜ ወይም የደረሰብን ጊዜ ነው እና እኔን ሆኖ ያ ሰው ሲዘፍን እኮ በራሴ ውስጥ ያለውን ሁሉ የሚነግረኝ ነው እንጂ አልቃሽ አይደለም። አክሊሉ ስዩም ካደኩበት ስፍራ ወይ ቅዳሜ ገበያ ማታ ከተበሉ እንዴ አንድ ሰው እኮ ያደገበትን አካባቢ ብዙ ነገር ያሳለፈበትን አካባቢ ማስታወስ ነው። አድጎበታል እኮ ባታም ብትለው አባ ሳሙኤል አትክልት ቦታውን ብትል የሁሉ ያደገባቸው ናቸው። ያደገበትን ሰው ማስታወስ ግን ለምሳሌ ታምራት ሞላ ስለ ጎንደር ይዘፍናል አይደል እንዴ? ጻድቅ ዮሐንስ ትምህርት ቤት አይደል እንዴ ብሎ ይዘፍናል አይደል? ጻድቅ ዮሐንስ ለተማረበት ነው።
የተማረበት ትምህርት ቤት ነው እና ኃይሌ ገሪማ ሁሉ እኮ ጻድቅ ዮሐንስ የተማሩበት ትምህርት ቤት ነው። ኃይሌ ገሪማ ታውቀዋለህ? እሱ አባት አሁን ለምሳሌ ፖስተኛ የነበሩ ናቸው። በጣሊያን ጊዜ ለኢትዮጵያ ሕዝብ ያገለገሉ አባት ናቸው እና እነሱ ሁሉ አሁን ኃይሌ ገሪማ የጻድቅ ዮሐንስ ተማሪ የነበረ ሰው ነው። ስለዚህ አክሊሉ ስዩም ደግሞ ባይማርበትም ያን ትምህርት ቤት ጎንደር ብዙ ትምህርት ቤቶች ነው የነበሩ። እኔ በእርግጥ ጎንደር አልተማርኩም። እንደነገሩ ጻምኜ ራስ ስዩም ሰፈር ነው ያደኩት እና አክሊሉ ደግሞ እነዚህን ቢያነሳቸው ይገባዋል። ያደገበት ነው። ሁለተኛ ሌሎችም ሰዎች አሁን እሱ ጨዋ ሰፈር የሚባለው የፎገራ ሆቴል አካባቢ ነው እንግዲህ ሚስቱን አግብቶ ሲኖር የነበረው። አሁን ያን ቢያነሳ ለምሳሌ እዛ ተወልጄ አድጌ ከሆነ የኔን ስሜት የሚገልጽ ነው። ሲዘፍን በዛ አካባቢ ነው ከነበርኩኝ ያ ይመጣል ከፊቴ ላይ ያ ትዝታ ይመጣብኛል አይደል? አክሊሉ ስዩም ለራሱ ብቻም ሳይሆን የሰውን ስሜት ሁሉ የሚቀሰቅስ የነበረ ነው እና መነሻው ብዙ ነገር ሊኖረው ይችላል ውስጡ። ከሷ በምን እንደተለያየ በምን እንደሆነ አናውቅም። በእርግጥ አስመራ ነበረ። አስመራ ስለነበረ እሷ ወደ አስመራ መምጣት አልፈለገች ትሆናለች። እንግዲህ በዚህ መካከል ነው የተለያዩት። አንደኛ ያኔ ደግሞ እንደ ልብህ ከአስመራ ወደ ሌላ ሀገር የመሄዱ እድሉ የለም። ሲሄድ እንደሚገናኙና እንደሚነጋገሩ ይነግረኛል። ሲሄድም እሷ ጋር እንደሚያርፍ ነው ያቺ የመጀመሪያ ሚስቱ ጋር ማለት ነው። እንግዲህ ያ በቅርብ ሆኖ እኔ በተለይ ከአስመራ ወደ አዲስ አበባ ነው መጥቼ የሚኖርኩት። ይህን ታሪክ ምንም አላውቀውም። እሱም ደግሞ በመሰረቱ እኛ ስንበደልም ሰውም ቢበድል ነገሩ ሰው አይበድልህም፣ ወገን አይበድልህም። ቢሆንም በውስጥህ ነው እንደሌላው ሰው የምትችለው እና ዘርዝሮ አያወጣውም። ያው በድርሰት ይተነፍሰዋል አጋጣሚው ስላለ። ያንን ደግሞ እንዴት ሆነ ነው እንዴት ተፋታ ብለህ ዝርዝር ሁኔታ አያወጣም። አብዛኛዎቹ ዘፋኞች በችግራቸው በጓደኛቸው መለየት ባለው ነገር ይጽፋሉ፣ ይደርሳሉ። አክሊሉም ከዚህ የተለየ ለሰው እንትኑን ገበናውንም አውጥቶ አይናገርም። አክሊሉ በጣም እንግዲህ መቼም ሰው ከሄደ በኋላ ነው ከሞተ በኋላ ነው የምናመሰግነው። ይሄ ባህል ነው፣ የእኛ ሀገር ባህል ነው። አንደኛ አክሊሉ የሚያሳዝኑ ዜማዎችን የሚሰራው ያው ሁልጊዜ ሙዚቃ ለችግረኞች ነው። ምክንያቱም የትኛው ሕዝብ ደልቶት ነው እንትን መጥለው ብሶቱ ሰው ወዶ በፍቅር መካከል አሁን ወንድና ሴት ይዋደዳሉ፣ ሳይወዱ ይለያያሉ። በጣም ያን ጊዜ በነበርንበት ዘመን አለ ብዙ ነገሮች አንዴ ከራክ የምትገናኝበት እንዳሁኑ ሞባይል የለም፣ ዋትሳፕ ወይ ቴሌግራም እነዚህ የምትላቸው የሉም። እነዚህ አውታሮች አልነበሩም። ነገር ግን የምትገናኝበት ያው ሁልጊዜ ወይ ደብዳቤ ጽፈን እሱም አይደርስም። ስለዚህ በመለያየት ላይ በችግር ላይ ሰርተህ መቼም ያን ጊዜ ሁሉም ሰው ያገኛል አይደለም። ምናልባት ሳትማር ትቀርና እድል አልቀና ሲል ያው በየችግር ወይ ተሸካሚ ይሆናል ወይም በረሃብ እድሜውን የሚያሳልፍ ወገን ነበረን። ስራዎቹን የሚያተኩረው በዛ ላይ ነው። ለምን የብሶት ዘመን ነው። ያው እንዳሁኑ ባይብስም ያኔ 10 ሳንቲም እንጀራም ይበላል። ግን ሁልጊዜ ለምን እቺ ሀገር የዳቦ ቅርጫት ናት። የዳቦ ቅርጫት ሆና እንዴት ሰው ይራባል፣ እንዴት ሰው ይጠማል ትላለህ። እንደ ሙያ ስታስበው እነዚህ ስራዎችን ነው ሁላችንም እንደግፈው እና በዚህ ምክንያት ነው ዘፈኖቹ ያሳዝናሉ፣ ለፍቅርም ያሳዝናሉ፣ በችግርም የሚያሳዝኑ ናቸው። እና የደላው ያን ጊዜ ሙዚቃ የመስማቱ እንትኑ ደግሞ
ሀብታም የምትለው በጣም ሬር ነበረ። እንደዚህ ሀብታም ሆኖ ሙዚቃ የሚሰማ እኔ እንጃ በእድሜያችን ብዙም አልነበረ እና በዛም እንደዚህ አይነት ድርሰቶችን የሚሰራው አንደኛ ብሶትም ነው። በእግረ መንገዱን እኮ ሰው ቸገረው ብለህ ስትዘፍን የንጉሥ ዘመን ቢሆንም በእጅ አዙር አገሪቷ ችግር ላይ ናት ብሎ መግለጽ እኮ ነው። ይሄንን የምታወጣው በድሃው ተመስለ ነው። ስለዚህ ስትከፋ የምታወጣበት ትልቁ መሳሪያ ዘፈን ስለነበረ ያው አክሊሉ በዛ ላይ ነው ሌሊትም ቀንም ለፍቶ የሚሰራው። ስለሚዋደዱ እኮ በጣም ይዋደዳሉ እኮ ነው የምልህ። እኔ ቅድም አንስቻለሁ። ሲኒማ ቤት እኮ ቁጭ ብለን ሙዚቃ እየሰራን ያ ሲኒማ ቤት እሷን ፊት ለፊት ቁጭ አድርጎ ይጫወት፣ እንደውም እያሳየ ነው የሚጫወት። በጣም ፍቅር ነበራቸው፣ በጣም ፍቅር ነበራቸው እና ያለያያቸው ቅድም አስራልቃ ተሾመ እንዳለ የአባትየው ትልቅ እድሜ እዛ ሄዳ አባትሽ ሞተ ከሚባል እዚህ ጎንደር አስታምሜ መቅበር አለብኝ አባቴ ትልቅ ሰው ናቸው በሚለው ጥላው ስለመጣች ያ ሁሉ አይምሮ ውስጥ ይጨመጥ ነበር። ወርቃል የሚለው በዛ ነው እና ለሷ ብሎ ነው ይዘፍ ብዬ ነው የምገምተው። ሂሩት ቁመናዋ ያማረ ቆንጆ ልጅ ነች። በልጅነቷም እናውቃታለን። ያልዳም ትልቅ ሆናም እናውቃታለን። አሁንም ባለችበት ሁኔታ እስከ ቅርብ ጊዜ አይቻታለሁ። ያው የሰው ልጅ በሂደት የሚያጋጥመው ነገር አለ። የጤና ችግር ገጥሟት መቼም ትንሽ ሰውነቷ አካሏ እንደ ድሮ አይደለችም። እሱ ለእሷ ይህን ቢዘፍን የሚያንስባት አይደለም ብትባል ቆንጆ ናት የሚያንስባት አይደለም። እሱም ደግሞ አክሊሉ አንድ ነገር አይበታለሁ። እንግዲህ በነገራችን ላይ እኔ ከአስመራ ነው የመጣሁት፣ ቆይቼ ነው የመጣሁ። ስንመጣ ወደዚህ ስንቀላቀል የትንፋሽ መሳሪያ ማለትም እንደዚህ ሳክሶን፣ አልቶንም ክላርኔትም ነው የምንጫወተው። አጃቢዎች ነን፣ የእሱ አጃቢዎች ነን ማለት ነው። በሌላ በኩል የስራ ድርሻ ደግሞ አለን፣ የተለያየ የስራ ድርሻ አለን። እኔ እንደ አለቃ ሁኛ አክት አደርግ ነበረ እና እንግዲህ ህይወታቸውን በደንብ አውቃለሁ ማለት ነው። ኦኬ እንግዲህ አሁን ስለ ባልና ሚስት ብዙ ጊዜ ፍቅር ላይ እያሉ የሚለያዩ ባልና ሚስቶች አሉ። ፍቅር ጨርሰህ አሟጠህ በጥላቻ የምትለያይ ከሆነ ማውሳት አትችልም። ፍቅር ሳይሟጠጥ ብትለያይ ግን ማውሳትህ አይቀርም። እዚህ ላይ ደግሞ የልጆቹ እናት ናት እና ለእሷ ይሄ ምንም ሀገር የሚያውቀው ነው፣ በአደባባይ የተዘፈነላት ነው። ችግር እንትን የለውም ምልህ ብዙ የሚያወዛግብ ነገር የለውም። ለእሷ እንደሆነ ግልጽና ግልጽ ያው ነው። ጎንደር ደንቢያ መስኩ ማለት እኮ የእሷ ሀገር ነው። ቆላ ድባ ናት ትውልድ ሀገራቸው የእናቲቱ ሀገር። በጎንደር ተወልዳ ብታድግን እና ሀገራቸው ነው። አያይዘው እኮ ነው የገለጸው የዘፈነው። ግልጽ ነው ማለት ነው። ምን መሰለህ ቆንጆ ነች። እንደውም በሆነ ልንገርህ ሊቀሙትም የሚፈልጉ ሰዎች እንደነበሩ አውቃለሁ። በጣም ቆንጆ ቁመናዋ ብታይ፣ ፎርሟ ብታይ፣ ሁኔታው ሁሉ በቃ በጣም ቆንጆ ልጅ ነች። ሁላችንም ሲያገባት ደስ ብሎ ነው ያገባት እና ይሄ ዘፈን እኮ ለእሷ ሲያንሳት አሁን እንደምናየው በክሊፕ ለሞደር የምትቀርብ ነበረች በዛን ሰዓት። ለኛ ቁንጅናዋ ማለት ነው ከፀጉሯ፣ ከቁመናዋ፣ ከአይኗ፣ ከሁሉ ነገር ከፎርሟ ሁሉ በጎንደር ላክሊሉ ቀርቶ ለኛ ሁሉ
ደስ የምትለል ልጅ ነበረች ለማለት ፈልጌ ነው። እና ያንሳታል፣ ዘፈኑ ያንሳታል በሰዓቱ። አንድ ጊዜ አክሊሉ ነፍሱን ይማረውና ሞላ ታደሰ የሚባል አኮርዲዮን ይጫወታል። እሱ እንዳጋጣሚ ጦሩ ያው አብዛኛው አማራ ነው ያለው እና ያ ወታደር ማለት ወታደሩ ያው ህብረ ብሔር ነው፣ ግን የጎንደር ሰዎች ሞላን ይወዱታል። አሁን አንድ ቡና ቤት ወይዘሮ ብዙነሽ ነው ምናምን የሚባሉ እዛ ሄዶ ይጫወታል። ብዙ ብር ያገኛል። አክሊሉ ደግሞ በዛ ጊዜ ያው ከወታደር ደሞዝ የተለየች የለውም። ኋላ ያው ሁለቱም የጎንደር ልጆች ስለሆኑ ከሰራዊቱ ያው ስልጣን ያላቸው ወታደሮቹ ይጋብዙትና ያድራል እና በጧት ሲመጣ በፍጹም አለች። እሷም ያው ብዙ ጭቅጭቅ ነገር ተደረገ። እባክሽ ብለን ለመናት። እንግዲህ ሊለያዩ የቻሉት ያ ይመስለኛል። እንዴት የማደሩን ነገር አልደገፈችም መሰለኝ። አሁን ትዝ ሲለኝ ያው ተቀብለናት ነበር። ወደኋላ ወደ ሀገሯ ከሄደች በኋላ የመቆራረጡ መንስኤ ነው የሚመስለኝ። ያው እንግዲህ እሷ ጎንደር ስለነበረች ያው ድሮ ፊርማም እንዳሁኑ በወረቀት ላይ አልነበረም። ዝም ምናልባት ሊኖራቸውም ይችላል። ያው እኛ እኮ ድሮ የነበርንበት ጊዜ ዳኝነትም እኮ አጥበያ ዳኛ ይባላል። ዛፍ ስር እኮ ነበረ ዳኝነት ምናየው። ስለዚህ ያው ሽማግሌ ክብር ነበረው በዛ ጊዜ። ያው በሽማግሌ ከተጋባ ትልቅ ክብር ነበረው። እንግዲህ እዚህም እያለ ቦክስ ሊድ ጊታርም ጨዋታል፣ ሳክስም ይሞክራል፣ ኪቦርድም ይሞክራል። እንጉርጉሮው ከፊትም ጀምሮ እንደያዘው ነው። ከዚህም ጀምሮ እነዚህን ዘፈኖች በይፋ አያውጣቸው። ቅድም አስራልቃ ተሾመ እንዳለ መሳሪያ ሙሉ ባለመኖሩ ትንሽ ይበሳጭ ስለነበረ እነዚህን ዘፈኖች አጠራቅሞ ሄደው ግን ከጎንደር እነዚህን ዘፈኖች በደንብ አጠራቅሞ እኛም አንስራለት እንጂ ውስጡን እናዳምጠው ነበር፣ ብሶትም ስለነበረው ማለት ነው። እና እድል አግኝቶ አስመራ ሲሄድ እነዚህን ሰዎች ሲያገኝ፣ ሙሉ መሳሪያ ሲያገኝ፣ እነ ይሳቅን እነ ጋሻው አዳልን እና ሳምነው ምትኩ ሌሎች ሙዚቀኞችን ሲያገኝ እነዚህን ሊያወጣ ቻለ እንጂ ጎንደርም እያለ ውስጥ ለውስጥ እነዚህን ጎበዝ ልጅ ነው በእንጉርጉሮ ይጫወታቸው ነበር። እና ከእሷ ጋር በጣም ሊጣሉ የቻሉት አለመግባባት የቻሉት ቅድም እንዳለው አንድ ጊዜም ሽምግልና ሂጄ እኔ ምንድን እንዳለችው ሂሩት ለመማም ስል እኔ አስመራ አልሄድም፣ አባቴ ትልቅ ሰው ናቸው፣ አባቴን ሳልቀብር አስመራ አልሄድም ብላኛለች። ለምን አለች እሷም አልሄድም እንዴ ትልቅ ሰው አባቴን ጥዬ አልሄድም፣ ስለዚህ እሱ ቢፈቅድ ተቀይሮ ቢመጣ ፈቃደኛ ነኝ ነው ያለች ይላል። እስከዚህ ድረስ ነው። ግን ውስጡ ፍቅር ስላለበት ያው ያንጎራጉረው ነበር። ያው ደንቢያ መስኩ በሷ ስም ነው፣ ግልጽ ነው እኮ እሷ ደንቢያ ስለሆነች ደንቢያ መስኩ የሚለው ለሷ ስም ብሎ ነው የዘፈነው። ቀረሽብኝም ምንም የሚለው ሁሉ ለሷ ነው። ይሄ ሁሉ ብሶት ስለነበረው ነው ብዬ ነው የምገምተው። እንደውም እኮ አይጠጋገቡም። በእውነት ልንገርህ እኛ ሙዚቃ ክፍል ሲልማ ቤት ስንሰራ በክብር አስቀምጧት ነው፣ መድረክ ፊት ለፊት ነው የሚያስቀምጣት ነበር። ሁሉ ያከብራታል። የአክሊሉ ሚስት ነች። አክሊሉ ለጎንደር ታዋቂ ሙዚቀኛ ነው። ሁሉን ያደራጀ ሙዚቀኛ ነው። የማይገባበት ቦታ የለም። እኔ እንደው ቅመም ነው ብዬ መናገር እችላለሁ። አክሊሉ ትልቅ ሰው ነው፣ ያስባል። ለኪነ ጥበቡ ለዚች ለጎንደር ለሀገር በጣም የሚያስብ የነበረ ሙዚቀኛ ነው ብዬ መናገር እችላለሁ። ሙሉ በሙሉ ነው። እሷን አስመልክቶ ለእሷ ነው የሚለው ነገር አያጠያይቅም። ለምን ቢባል አንደኛ ፍቅር እያላቸው እንዲለያዩ ያደረጋቸው በውስጣቸው ሌላ ነገር የተለያዩ ምክንያቶች ሊኖራ እሱ እንዳለውም ተከትዬ አልሄድም የሚለውም ሊኖር ይችላል። ግን ይሄ ሰው ከዚህ ከሄደ በኋላ ነው
እነዚህ ሙዚቃዎች ያዘጋጀ እና እንትኑ ልክ ነው አካሄዱ እንትኑን ጠብቆ የሄደ ነው። ገብቷል። እዚህ ያው ተለያዩ መለያየት የማይገባቸው ባልና ሚስቶች ተለያዩ። እኛ ውስጡን ዝርዝር ሁኔታ ባናውቅም ተለያይተዋል። ለሷ መሆኑ ምንም ጥርጥር የለውም። ምክንያቱም በዛው ወቅት ተከታታይ ባሉ ወቅቶች ነው ተዘፈነ ዘፈን። አክሊሉ እንጉርጉሮ ይወዳል። አክሊሉ ብቸኛ ነው በነገራችን ላይ። ለምሳሌ አሁን እሱ ስራ ይወዳል። ስራው በስራ ሰዓት ከሙዚቃ ጋር ነው ከፈጠራ ጋር ነው ሁልጊዜ የሚፍጨረጨረው። ከዛ ውጭ ባለ ሁኔታ ግን እንዲህ አንዳንዴ ለመዝናናት አብረውት የሚሄዱ ጓደኛ ምናምን ካልሆነ በስተቀር ብዙውን ጊዜ የብቸኝነት ስሜት ይታይበታል። ታስተዳደጉም ላይ ይሄ ነገር ያለ ይመስለኛል። እዛ አካባቢ ሲያድግ በነበረ ጊዜ ማውቀው ከአያቱ ጋር ነው ብያለሁ። ብዙ ቤተሰብ አልነበረም። እሳቸው ትልቅ ሰው ነው የነበሩ በወቅቱ እና ትንሽ ብቸኝነት ሁኔታ ሊኖር ይችላል። በቅርብ ደግሞ አይዞህ የሚለው ወገንም አልነበረም፣ ዘመድም አልነበረም። ያ ፊል ያደርገው ይችላል መሰለኝ። መንጎራጎር በጣም የእሱ ናት። አዎ እንደውም ዜማው ብዙ ጊዜ እንደሚባለው ያው የብሶትና እንጉርጉሮ የበዛበት ነው የሚባለው። እሱ እንዳለው ደግሞ ብዙዎችን ኋላ አሻሽሎ ወደ ካሴት ሲቀይራቸው እዚህ የጠቀምባቸው የነበሩ ዜማዎች እንዳሉ ወስዷቸዋል። እናውቃቸውን ማለት ነው። እኛ ጋር እያለ ሰራቸው የነበረ አንዳንድ ዜማዎች ወስዶ ተጠቅሟል።